ከየት አካባቢ ነው የመጣው? ዓለም ገና እዩ ጋር ሄዳለሁ ብዬ ሄድኩኝ መንገድ ጀመርኩ። እሺ ከዛ ደግሞ 22 እዛ እንትና ጋር የብስራት ጋር እሺ ጓደኛዬ ጠራኝ። ሚራክል ጋር ነበር ሌሊት የተባባል ነው። እሺ ኖ አልኩኝና ከዛ አላቅም። ከዛ ትዝ አልከኝ አንተ። እኔ ዩቲዩብ ላይ ነው የማየው። አንዳንዴ ደግሞ ላይቭ ላይ ኧረ እግዚአብሔር ሰው ጸልይልኝ ይላል ሁሌ ኮመንት ላይ ለምን አይጸልይልም እያለ ሁሉ ጊዜ። ከዛውን አልፌ ሄድኩ እዛ ገብርኤል የሚባል በታች ደርሼ ኦኬ በግሬ መጣውና የሚገርም ነው። መንፈስ ዓለም የሆነች ልጅ ያሳየኛል ሀዊ የምትባል ሮማ ዶኮቫኒያ ሲባ የሆነ ቀንበር ተሰብሮ ቅባት ሲፈስ ያየው። አሜን። ኢየሱስ ጌታ ነው። አሜን። ጫልቶ ሴት ነው ያለችው እዛ አዳማ ነው ያለችው። አዳማ። በእነዚህ ሁለት ሰዎች ወደ ህይወትሽ የገባውን እርግማን ቆርጬዋለሁ። አሜን አሜን። ጥሩ አቤት። ማን ነው ጥሩ? ሐኪም ቤት ብትሄጂ የሚጠሩልሽን በሽታ እንገልሽ ሱካር፣ ግፊት የሰማሽ ነው አይደል? አይንሽ ላይ ችግር አለ እንትን ነው ምናምን የሆነ የማይጠሩት ነገር የለም። የተባበሩት ኢየሱስ ጌታ ነው። አሜን። መንፈስ ዓለም ላይ አንቺን እያየው አብረሽ የነበርሻቸው ሰዎች አብረሽ ትሰሪ የነበረ ሰዎች መንገድሽ ላይ ቆመዋል። በተለይ ፌላሪቲ በተለይ ከሰው ጋር እንዳትግባቢ ከሰው ጋር እንዳትኖሪ እያደረጉ መንገድሽን የሚያበላሹ አልማዝ የት ነው ያለችው? አብረሽ ምን ተደረግ ነበር? እዛ ነበርኩ እኔ ከ6 ወር በፊት አብረ እየሰራ ከዛ እዛ አይሳካም ሲሉኝ ትዳሬም ተበተነ። እነሱ ነው በመሃላች ገብቶ ሲበተን ወደዚህ መጣ። ዛሬ በታኙ ይበተናል። አሜን። የሆነ ሰው የሆነ ክብር ያገኛል። አሜን። አረጋግጥ አርግና ምን ባለኛ። አሜን። እግዚአብሔር እንደዚህ አለ። አሜን። ዘመንን ያስቆጠረ አመታትን ያስቆጠረ በርሽ ላይ የቆመውን ዛሬ ቆርጬዋለሁ። አሜን። መንገድሽ ላይ የቆመውን ዛሬ አንስቻለሁ። አሜን አሜን። መንፈስ ዓለም የሆነች ልጅ ያሳየኛል ሀዊ የምትባል ሮማ ዶኮቫኒያ ሲባ የሆነ ቀንበር ተሰብሮ ቅባት ሲፈስ ያየው። አሜን። ኢየሱስ ጌታ ነው። አሜን። ጫልቶ ሴት ነው ያለችው እዛ አዳማ ነው ያለችው። አዳማ። በእነዚህ ሁለት ሰዎች ወደ ህይወትሽ የገባውን እርግማን ቆርጬዋለሁ። አሜን አሜን። እሺ አንድ እጅህን ዘርጋና ተቆረጠ። አሁን ለምሳሌ ኦብሴ ሲባል ታውቃለህ? ኦብሴ አታውቅማ? ዛሬ ያሳውቃለሁ። ትዕግስተኛ ማለት ነው ወይ? ኢየሱስ ይችላል። የኔ ጌታ ድንቅ ነው። ይህም በእግዚአብሔር አይን ሲጮና ቀላል ነው በላ። በጣም ህይወት ከማይመች እየሰማኝ ነው አይደለ? አዎ ይሰማኝ። እግዚአብሔር ጌታን ትወዳለህ፣ በጣም ለጌታ መኖር ትፈልጋለህ። ግን አጠገብ ያሉ ሰዎች ለጌታ ማይመቹ ጌታ መንገድም እንድትወጣ ግፊት ያደርጋሉ። ስፔሻሊ እነዚህ ከመኪና ጋር የተያዘ ስራ የሚሰሩ ሰዎች አሉ። ስፔሻሊ ማቲካ ይሄ በተለምዶ ሀገራችን በጣም ድራፍት ይወዳሉ፣ መጠጥ ማለት ነው። እነዚህ ሰዎች ይሄ ጨጓራህን ታውቃለህ አይደለ? አሁን ሰላም ነው አይደለ? ጨጓራ ጤነኛ ነው። የዛሬ 3 ወር ወደ ኋላ ለመለሰ የዛሬ 3 ወር ወደ ኋላ ስመለሰ አሁን ምን ላይ ያለ ነው? ጥቅምት መስከረም ሊገባ አካባቢ የሆነ ዋዜማ አካባቢ ላይ የሆነ መድኃኒት ሲሰጡ አየው። ይህ መድኃኒት ደግሞ ከምግብ ጋር ነው አባቴ። ይህ ከምግብ ጋር የመጣ አሁን ከ5 ወር በኋላ ጨጓራ ፌል ሆኖ ወደ ካንሰር እንዲቀየር ነው። እግዚአብሔር ግን መጥቷል አለኝ። አሜን አሜን። በኢየሱስ በዘመንህ ልክ ለሰው ነው የኖርከው፣ ለራስ አልኖርክም። የራስ የምትለው ነገር የለም፣ ምንም የለም። ለራስ ሳትበላ አጠገብ ያለው ነው የምትመግበው። በዛ ልክ ነው የተነሱብህ። ያንተን ነገር ለመውሰድ የተነሱ ጦራቸውን የሚመዙብን እግዚአብሔር ጦር ወደ እነሱ መለሳለሁ። አሜን አሜን። ነገርን አስለቅቃለሁ። አሜን በኢየሱስ እውነት። እግዚአብሔር በተለይ በአንተ ቤተሰብ መካከል የሆነ ጨለማ ሲያንዣብባ ያለው እውነት ነው። ጨለማ ነው። እኔ ከጨለማ ውስጥ ነው የወጣው። ዛሬ እግዚአብሔር ለአንድ ሰው መፍትሄ ይሆናል። አሜን። እሺ ለኔ እግዚአብሔር መልስ ይሆናል በሉ። ለኔ እግዚአብሔር መልስ ይሆናል።
መልስ ይሁንላ። አሜን። ካርታው ልጅ ሲመጣ እያየሁ አሜን። ሃሌሉያ አሜን። እግዚአብሔር ትፈልጋለህ? በጣም እውነት የሆነ መሬት ሲለቀቅ እያየሁ ነው። አሜን አሜን። ሃሌሉያ ይችላል እግዚአብሔር። ና እስቲ እንዲህ በለው እስቲ አትጨነቅ በለው። ጠላት ያወጀው በለው። ጠላት ያወጀው እናትን ለመግደል ነበረ። እናትህ ግን በለው ፈጽሞ አትሞትም። እናትህ ምን ሆናለች? የት አለች? ቤት ናት። በ5 ቀን ነው የወጣ ነው ከሆስፒታል ማክራዶሳ ፔኒ ማየቴ ለምን አስከፋቸው? ጌታ ነው ያሳየኝ ህልሙን በትንሽነቴ ከፍቶልኝ አይኔን ከግብ ያደርሰኛል። ማነስ ያስቀረኛል? በጠላቶቼ ፊት ዘይት ቀብቶኛል። ቃል ያለው መቼም አይወርቅም። ቃል ያለው እዚህ አይቀርም። ቃል ያለው አቤት አቤት ኢየሱስ ጌታ ነው። የሆነ ሰው ይደውልልሃል ታዴ የሚባል እግዚአብሔር የሲኖ ሹፌር ነው። እግዚአብሔር በርን ይከፍታል። አሜን። የሆነ ካርታ ዲጂታል ካርታ አሜን ወደ እጅ ሲመጣ ያለው ሃሌሉያ። በተለይ ከዚህ በኋላ የምትኖረው ህይወት ያንተ ሳይሆን የክርስቶስ ነው። አሜን። እውነት ሲሆን ይኸው እኔ በምትውልበት እኔ በመንፈስ ዓለም አክሰስ ስለማደርግ ከዚህ በኋላ የሚገባ ገንዘቦች አሉ። ሃሌሉያ አሜን። የእግዚአብሔር ሴት ትላንትና ስትነግረኝ ነበረ። አንዱ ዝም ብሎ በቃ አሜን ብሎ ምንም አልነበረውም። በእግዚአብሔር መንግስት ላይ ያለውን 2000 ብር ነው እንደዚህ ይዘራል። ከዛ በኋላ በዛው ተደወለለትና 20 ብር ገባለት። አያችሁ 1000 ብር 10000 ነው የወለደ። 2000 ብር ደግሞ 20 ብር ነው የወለደለት። እኔ አሁን ልነግርህ የምፈልገው ለትውልድ እግዚአብሔር እንደ አብርሃም አሜን በረከት ሊያደርግ ነው። አሜን። የበረከት ምክንያት አሜን። እስከ ዛሬ በጣም ለፍታል። እጅ ሙያ ያውቃል፣ አእምሮ ሙያ ያውቃል። የሆነ የምትባረክበት መንገድ አለ። ነገር ግን እንዳትባረክ መንገዱ ተዘግቶ ነው ያለ። ገንዘብ ይመጣል ይሄዳል፣ አይቀመጥም። አሁን ግን ገደብ አድርግለት። አሜን አሜን። መግባት እንጂ እንዳይወጣ። አሜን አሜን። በኢየሱስ ስም ይሁን። እግዚአብሔር ተንከራተትካ። ከየት አካባቢ ነው የመጣው? ዓለም ገና እዩ ጋር ሄዳለሁ ብዬ ሄድኩኝ። መንገድ ጀመርኩ። እሺ። ከዛ ደግሞ 22 እዛ እንትና ጋር የብስራት ጋር እሺ ጓደኛ የጠራኝ ሚራክል ጋር ነበር። ሌሊት የተባባል ነው። እሺ ኖ አልኩኝና ከዛ አላቅም። ከዛ ትዝ አልከኝ አንተ። እኔ ዩቲዩብ ላይ ነው የማየው። አንዳንዴ ደግሞ ላይቭ ላይ ኧረ እግዚአብሔር ሰው ጸልይልኝ ይላል ሁሌ ኮመንት ላይ። እንዴት አይነት ሰው ነው ምናለት ለምን አይጸልይልም እያለ ሁሉ ጊዜ። ከዛውን አልፌ ሄድኩ። እዛ ገብርኤል የሚባል በታች ደርሼ ኦኬ በግሬ መጣውና የሚገርም ነው። አዎ ብዙ ተንገላተው በየሀገሩ በየስራው በቃ እና ዛሬ ጊዜ ምን መጥቶለታል። አሜን። አሁን እሱ የሆነ አጋጣሚ ይመስለዋል። የጌታ መንፈስ ግን እዚህ እንደሚፈታ ክሊክ አድርጎለት ነው። አሜን። ዛሬ እግዚአብሔር እንደዚህ አለኝ። አሜን። ከዚህ ሰዓት ጀምሮ አሜን የተዘጋብን በር ከፍታለሁ። አሜን። የተያዘብን አስለቅቃለሁ። አሜን። ፓስፖርት አዘጋጅ አላ ስንት ቁጭ ብሏል። ምን ይሰራል ታዲያ? የአሜሪካ ቪዛ ይገባበት። አሜን አሜን አሜን። ጌታ ይችላል። እግዚአብሔር ደመና የለም፣ ንፋስ የለም፣ የሚጠራኝ ሰው የለም፣ ዘመድ የለም። እግዚአብሔር ይችላል። ያዘው ቪዲዮ ላይ በደንብ ነገ ይኸው እኛንም ይጠራናል። አሜን። ጌታ ልጅ አለኝ። አሜን። ደጆችን ድንገት እከፍታለሁ። አሜን። በሮችን እከፍታለሁ። አሜን። የወደቁ ሕፃናቶች ከጉልበት ይወጣሉ። አሜን። ነገሮች ይሰራሉ። አሜን አሜን። ይኸው የእሷን ትዳር ያበላሸ ያንተን ህይወት ለማበላሸት ጠላት እየተሯሯጠ ነው። እግዚአብሔር ግን አይሆንም። አሜን። ይሄ ከተለያየ የተጠመዱ ሰዎች ራቅ። በጨለማ ውስጥ ካሉ ራቅ። ቤተሰብ እህቶቼ ሙስሊም ናቸው፣ ወንድሞቼ ኦርቶዶክስ፣ እኔ ብቻ ነኝ ከዛ ውስጥ። አንተ ነው የወጣው። በቃ ወጣው። እግዚአብሔር እንግዲህ የረዳኝ ነው። እስካሁን መኖር የማይገባኝ ሰው ነበርኩ። እግዚአብሔር ምሕረት አድርጎልኝ። አትፍራ። እሺ። ነገርን እቀይራለሁ። አሜን። ስምን እለውጣለሁ አሜን ይላል የሰራዊት ጌታ እግዚአብሔር። አሜን አሜን። ይኸው ብዙ ነገሮችን
እየበላ ያለ እግዚአብሔር መትቻለሁ አለኝ። አሜን። በጣም እግዚአብሔር ያከብረሃል። አሜን። ለእግዚአብሔር ታመንለት። ቤተሰቦችን ጠቅላላ ትወርሳቸዋለህ። ምኞቴ ነው። ምልክት ልንገርህ፣ ለእህቶች ደውል። ማህፀን የሚያመው ሰው አለ። ማህፀን ላይ ችግር የተቀመጠ በቃ የሌላት በሽታ የለም። ግፊት ምን በቃ አጋንንቱ ነው ያስቀመጠ። በኢየሱስ ስም ውጣ ስትል አሜን። የት ጋር በረከታቸውን እንደያዘ አናዘ። ከዛም ቤተሰቦችን አንድ በአንድ ሃሌሉያ ትወርሳቸዋለህ። አሜን አሜን። ኦኬ። ሀብታሙ የሰፈር ልጅ ነው። ድሮ አብረን ነበር። አብራችሁ ነበራችሁ። እሱ ወታደር ነው አይደለ? ወታደር ቤት ነው። አሁን ወጥቷል። እሱም ወጥቷል። አሁን እነሱ ቤት ውስጥም የገባ የእናንተ ፋይል አለ። ገብቷል አይደለ? ማዲ ካቫኒያስ እግዚአብሔር ይህንን እርግማንን ቆርጫለሁ። አሜን። ተሰበረ። አሜን አሜን። እግዚአብሔር መልካም አድርጌልሃለሁ ይለኛል። ከመኪና አደጋ ያተረፈ እሱ ነው። እውነት 2 ጊዜ ከዛ ቤት የሚነሳው ጭንገፋ ወርቋል። አሜን። አይችልህም። በር ተከፍቷል። አሜን። ተባረክ። ከዚህ ቀን ጀምሮ አሜን። ላትዘገይ፣ አሜን። ላትቆሚ፣ አሜን። በርሽን ከፍታለሁ። አሜን። ይኸው ትዳርሽን ያበላሹ ሰዎች የነሱ ነገር ከዚህ ሰዓት ጀምሮ ፈርሰዋል። አሜን። መንገድሽን እግዚአብሔር ይሰራሉ ይለኛል። አሜን። እዛ ላይ ውጭ እስቲ ትዘምሪያለሽ። እሺ፣ ለእግዚአብሔር መዘመር ትፈልጊያለሽ፣ ማገልገል ትፈልጊያለሽ። ደግሞ የታሰሩትን ዘሮችሽን ከታሰሩበት ታወጫቸዋለሽ። አሜን አሜን። ይኸው ለወንድምሽ አንድ ሰው ይደውልለታል። አሜን። ማዳኮቫኒያስ የሆነ ጋዲሳ የሚባል ሰው ይደውልለታል። ይህ ሰው ከደወለ በኋላ ፓስፖርቱን ያዘጋጀ ወንድምሽ ብቻ ቀጠሮ ይዟል። እሱ ይዟል። በሩ ተከፍቷል። አሜን። ስጩና ተከፈተ። ተከፈተ። በሩ ተከፍቶ አሜን። ሚኒሶታ የሚባል ስቴት ሲገባ አሜን። አሜሪካ ሲሄድ አሜን። በሩ ሲከፋፈት አሜን። ያው አሁን ልብ ውስጥ ካናዳ ቢቀመጥም አሁን ግን እግዚአብሔር ያው ዱባይ ቢሄድም አሜሪካ ነው የሚያስገባው። ካናዳ ቢሄድም አሜሪካ ነው እግዚአብሔር ያየውለት አለ። ሚኒሶታ የምትባል ስቴት ነው አለ። አሜን። ባይዘው ራእይ አይቀየርም፣ መሄጃ መንገድ ነው የሚቀየረው። እዚህ ቸርች ለመምጣት አንዳንድ ሰው በቦሌ መጥቷል፣ አንዳንድ ሰው በባሌ መጥቷል፣ አንዳንድ ሰው በአቃቂ መጥቷል፣ አንዳንድ ሰው በዚህኛው በዛኛው ግን መዳረሻ ምንድን ነው? አየህ፣ የመልእክታችሁ ፍጻሜ ላይ ዛሬ ትደርሳላችሁ። እግዚአብሔር አሳርፍሻለሁ። አሜን። ነገር ይቀየራል። አሜን። ዛፕራዲ ካዶስ አሜን። ከዚህ ቀን ጀምሮ ጭንገፋ አያገኝሽ። አሜን። እዚህ ጭንገፋ ቻው በሏት። ጭንገፋ ቻው በኢየሱስ አሜን። መልካም ሆኖልሻል። አሜን። ተባረኪ። አሜን። ቻው። ስንት ጊዜ ነው ሆስፒታል ከገባች እናተ? 5 ቀን። 5 ቀን ገብታ አሁን ቤት አስቀምጠ ነው እዚህ የመጣው። የሚገርም ነው። ጠላት ሊገል እኮ የሳምንት እድሜ ነው ያስቀረ። እግዚአብሔር ግን ዛሬ ጣልቃ ገባለሁ አለኝ። ይህ ደግሞ የሆነበት በዘር ውስጥ ያለ እርግማን ነው። ሰዎችን ሽባ በረከትን የሚበላ እግዚአብሔር ዛሬ እመታዋለሁ ይለኛል። ይመታ አይደለ? ስለ አንተ ስራ ብዙ አይጨንቅም፣ ግን አሁን ስለ እናትህ ጤንነት ነው እየጨነቀ ያለው። እንጸልይለት። መልካም ይሁን ወይ ሳላኒ ካቫ እናት ሃይማኖቷ ምንድን ነው? ሙስሊም። ለእሷም ጌታ አለ። ኢየሱስ ጌታ ነው። እናትሽ አለች? የት ነው ያለችው? ኑ አቤት አቤት። ጠላት እንዳትራመጂ ፈልጎ ነበር እኮ። እውነት ነው። እዛ ጋር ይሆኑልኝ። ላይ ጌታ ምስክሬ ነው። ይህ ነቢይ ምን አለ ትላለህ? ነገር ይቀየራል፣ ስም ይቀየራል። የሳምንት ቀጠሮ የቀረው የሞት አዋጅ ይገለበጣል። አባቴ ሆይ ስም ይባረክ። ከዚህ ሰው ከቤተሰቡ ላይ ከእቱ ከወንድሞቹ
ከፋሚሊ አጠቃላይ ያለው እርግማን ሁሉ ይቀደድ። አሜን። እርግማኑ ይቀደድ። እርግማኑ ይቀደድ። እርግማኑ ይቀደድ። ከዚህ ቀን ጀምሮ ይኸው ያዕቆብ ካልባረከኝ አልለቅም አለ አይደለ? ያን ጊዜ እግዚአብሔር ምን አለ? ስምህ ማን ነው አለው። ስሜ ያዕቆብ ይባላል። ኦኬ እውነት ተናግራል። ካሁን በኋላ ያዕቆብ ሳትሆን እስራኤል ትባላለህ አለው። ከዚህ ሰዓት ጀምሮ ስምህ ሰው ስትታወቅ ይኸው ፕሊዝ እንትና ነኝ ብለህ እንዳት ያኛው እንድትተው ብዬ ነው። አሁን ስምን ልንገርህ ጆሹዋ ብለህ ኢያሱ ነው። እሺ ለምን መሰለው ዑመር አይጠቅምም። ጭንገፋ ስላለበት ነው አይደለ? ዛሬ እሱ የቅባት መንፈስ ይዞ ይሄዳል። እግዚአብሔር ስምን እቀይራለሁ፣ አድራሻን እለውጣለሁ። በኢየሱስም ፈውስ ሆኖልሃል። እናትን ስትነካ በኢየሱስም ፈውስ ያገኛት። ፈውስ ያገኛት። እጅ ላይ ቅባት ይቀበጥ፣ ቀንበር ይሰበር። ተፈጸመ። ብለስ ዩ ከሞት ተርፈሽ ነው። አሁን ደግሞ እየቆምሽ ነው እኮ ጌታ ይመስገን። ግን መቆም እንዳትችይ ይሄ ግማሽ ሰውነትሽን ነርቭሽን እሱ ብቻ ሳይሆን ሐኪም ቤት ብትሄጂ የሚጠሩልሽን በሽታ ተንገልሽ ሱካር፣ ግፊት የሰማሽ ነው አይደል? አይንሽ ላይ ችግር አለ እንትን ነው ምናምን የሆነ የማይጠሩት ነገር የለም። የተባበሩት ኢየሱስ ይሄዳል። እውነት ነው። ይኸው ጠላት ሰርጀሪ እንድትሆን ማህፀኗ ውስጥ እጢ ለማስቀመጥ እነዚህ ምን አካባቢ ነው? ኩላሊት አካባቢ ነው። እዚህ የሚጠጋጋ ላይ እጢ ለማስቀመጥ እየተሯሯጠ ነው። እግዚአብሔር ግን አይሆንም። አሜን። ሰርጀሪ አይሆንም። አሜን። እሺ አይሆንም በሉ። አይሆንም። እግዚአብሔር ከዚህ ቀን ጀምሮ ደጅሽን እከፍታለሁ። አሜን። ጥሩ። አቤት። ማን ነው ጥሩ? አቤት 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 ከፍ ለጌታ ለልታሴ ሃሌሉያ። የዛሬ 20 ዓመት ትሞት ነበር እናትሽ። እግዚአብሔር ታድጓት ነው። አልማዝን ታውቂያታለሽ አይደለ? አዎ። በህይወቷ ላይ ብዙ ነገር ተበላሽቶ ነው ያየሁት። እግዚአብሔር ግን እታደጋታለሁ አለ። ግርማ የት ነው ያለው? በደሌ። ምን እየሰራ ነው ታውቂያለሽ? ግርማ እሷ ታውቀዋለች። ለምን መሰለሽ? ኬዙ እዛ እሷን ብቻ አይደለም አንቺንም ሊያስር ይፈልጋል። እግዚአብሔር ግን ዛሬ መታለው አለ። በደሌ ነው ያለ። ትራመዳላችሁ አሁን በደማ ከኔ ጋር በቃ ይሄ አለርት ነው አብዮት ነው የሚባለው። የሆነ ሆስፒታል መንፈስ ዓለም ተጽፎ እያየው ስለ እዛ ለማስገባት ወጥላት እያቀደ ያለው እግዚአብሔር ግን ሰፋርጓል። አሜን። ዛሬ ታሸበሽ ቢያለሽ እሺ። አሜን። ጌታ ምስክር ነው። የሆነ ሰው ሸንቀጥ ብሎ ይወጣል። አሜን። ህልል አቤት
ኢየሱስ መጥቷል እየተናገረ ከዚህ ሰዓት ጀምሮ ማንኛውም ህመም ከአንቺ ላይ የተወገደ ይሆን። እግዚአብሔር ሰላምሽን ሙሉ አደረገ። ከወገብሽ ላይ በኢየሱስም እስራትን እበጥሳለሁ። እግሮችሽ፣ ነርቮችሽ ይፈወሱ። ነገርሽ ይመለስ። ጤንነትሽ ሙሉ ይሆን። አልሞትም በይሲ በህይወት እኖራለሁ። በህይወት እኖራለሁ። ገና እኮ ነው የምትኖሪው። አሜን። ጌታ እንደዚህ ያለኝ እንኳን የልጅ ልጅ አይደለም ገና አከብርሻለሁ። አሜን አሜን አሜን። አጤና ካዶሳባ ቀጣይ ዘመን ያንቺ ዘመን ነው። ቀጣይ ዘመን ያንቺ ዘመን ነው። ልጅ ያለኝ እምባሽን ጸሎትሽን ሰምቻለሁ። አሁን አንቺ የራስሽ ነገር አለ የምትጸልዩ የልጆቼ የምናምን እንደዚህ ሁሌ የምትጮይባት እግዚአብሔር ጸሎቷን ሰማሁ። ሲጸሎቷ ተሰማ በሉ። ብዙዎች ልንገርሽ እሷ ተረፈች እንጂ የእሷ ኩዮች የሉም። እሺ የሉም አይደለ? እሷን ነው እግዚአብሔር ያቆያት። አብሯት የነበሩ ጠላት ወሰደ። እግዚአብሔር ገና ኖራታለሁ አለኝ። እስቲ ገና ትኖሪያለሽ በሏት። እንዴ ፓሪስ የሚባል ሀገር ሳትረግጥ አውሮፓ ላይ ኢየሱስ ጌታ ነው። በጣም የፈረንጅ ስታይል ደስ ይለኛል። ፈረንጅ ምን ያርጋል መሰለህ? ልክ እስከ ወጣትነቱ ይሰራና ልክ ሲያረጅ በቃ ቱሪስት ይሆናል። ሃሌሉያ። ሀገሪቷ ላይ የዞረ ይጎበኛል። ዘመኗ መጥቷል። እግዚአብሔር አለኝ ምድሪቷ ላይ ሳላዞርሽ ክብሬን ሳላሳይሽ ለመሰለሽ በእናንተ ትውልድ መካከል የሆነ የሚመለክ ባዕድ አምልኮውን እግዚአብሔር ገልብጦ በሕይወት አኑሮሽ ሻዳ ካዲቫኒያስ ገና ብዙዎችን ትወርሻለሽ። ይሁንላት በኢየሱስ ፊተኛ ትሆኛለሽ። አትሸነፊ። አሜን። አገር ጉድ እስከሚል አሜን። ወደ ቤታቸው ስኬት ይግባ። አሜን። ጤንነት ይግባ በኢየሱስ ስም። አሜን። ተቀበሏት በክብር